ኦኬ የተወደዳችሁ እንግዲህ ባለፈው ማለትም በትናንትናው ቪዲዮአችን ቃል ገብችላችሁ ነበር የሄድኩት። ማለት አንዳንዴ ቪዲዮ ሲረዝም ተማሪ ይሰለቻልና እሺን ጽፌ ከጨረስኩ በኋላ ንባቡን በሌላ ቪዲዮ ሰራላችኋለሁ ብዬ ነበረ። አሁን እናነባለን። የሚጎሉ ምናልባትም ከዚህ በላይ ያሉ ባለፈው የሰራውላችሁ ናቸው። እነዚህን በደንብ አድርገን እናነባለን ማለት ነው። ኦኬ እዚህ ላይ ያው አማርኛ ብለናል። እዚያ ላይ ፊደላት ልበለው አይደለ? ፊደላት እንበለው። እንግዲህ እነዚህን በደንብ እናነባለን። በ ቡ ቢ ባ ቤ ብ ቦ ከዛ ቧ እንላለን። ቧ ከዛ ተ ቱ ቲ ታ ቴ ት ቶ ቷ እንላለን። በነገራችን ላይ ያው እንግዲህ እንደምታዩት የአማርኛ ፊደል በጣም ቀላል ነው። ሲያዩት ብዙ ቢመስልም ግን ለመረዳት ግን በቀላሉ የምትችሉበት መንገዶች አሉ። ለምሳሌ የሁለተኛ ፊደሎችን ብትመለከቱ ሁሉም እዚህ ላይ ቅጥያ እንዳላቸው ትመለከታላችሁ። ሶስተኛ ፊደሎችን ደግሞ እዚህ ላይ እንደምትመለከቱት ከስር ሌላ ቅጥያ እንዳላቸው ማየት ትችላላችሁ። አራተኛ ፊደሎች በዚህ በኩል እግራቸው ሁሉም ረጃጅም መሆኑን ማስተዋል ትችላላችሁ። አምስተኛ ፊደሎች ሁሉም ቀለበት እንዳላቸው፣ ስድስተኛ ፊደሎች አብዛኞቹ ያው ተመሳሳይነት እንዳላቸው፣ ሰባተኛ ፊደሎችም እንዲሁ ከላይ ቆብና እግራቸው አጭር እንደሆነ፣ ስምንተኛ ፊደሎች እዚህ ላይ ከእግራቸው ላይ ምንድነው ሰረዝ ነገር እንዳለ ማስተዋል ትችላላችሁና በቀላሉ እንትን ማለት ትችላላችሁ ማለት ነው። መረዳት ትችላላችሁ። ፊደላቶችን ቶሎ በሳምንትና በሁለት ሳምንት መለየት ትችላላችሁ ማለት ነው። እንግዲህ ቁጥር 1 2 3 4 5 6 7 8 ናቸው ማለት ነው። ኦኬ እንግዲህ ምናልባትም እንደዚህ ስታዩት ካስጨነቃችሁ ደግሞ እኛ ጋር በሳምንት 5 ቀን በቀን አንዳንድ ሰዓት ተማሪዎችን እያስተማርን ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይ እየተገናኘን በጣም በአጭር ጊዜ መጻፍና ማንበብ እየቻሉ ይገኛሉ። እሱን አማራጭ መጠቀም ትችላላችሁ። ጊዜ ያላችሁ ተማሪዎች በቀን 1 ሰዓት ነው የምናስጠናው። እኛን ለማግኘት ደግሞ ስልካችን እዚህ ላይ አለ። ከዛ ውጭ ደግሞ በቀላሉ እኛን ገብታችሁ ለማግኘት ከስር ዲስክሪፕሽን ላይ ስትነኩት ሊንክ አለ። ስልክ ቁጥር ሴቭ ማድረግ ሳይጠበቅባችሁ ቀጥታ የቴሌግራም የዋትስአፕ እና የኢሞ ሊንክ አለ። መርጣችሁ ስትነኩት ቀጥታ ያስገባችኋል ማለት ነው። ኦኬ እንግዲህ እንቀጥል። የቱ ጋር ነበርን? አይ ቲንክ ተን አይተናል። ተ ቱ ቲ ታ ቴ ት ቶ ቷ እንላለን ማለት ነው። ቸ ቹ ቺ ቻ ቼ ቺ ቾ ከዛ ቿ ሃ ሁ ሂ ሃ ሄ ህ ሆ ኋ እንላለን ማለት ነው። ይቺ ምልክት በነገራችን ላይ ብዙ ልጆች የእጅ ጽሁፋቸው ራሱ በጣም ነው የምትፈትናቸው። እንግዲህ ያው ፕራክቲስ ማድረግ ያስፈልጋል ማለት ነው የተወሰነ ጊዜ። ከዛ ነ ነ ኑ ኒ ና ኔ ን ኖ ከዛ ኗ ኘ ኙ ኚ ኛ ኘ ኚ ኞ ከዛ ኟ አ ኡ ኢ አ ኤ እ ኦ ከዛ አ እንላለን። ከ ኩ ኪ ካ ኬ ክ ኮ ከዛ ኳ እንላለን። ኸ ሁ ኺ ሃ ኼ ህ ሆ ከዛ ኋ እንላለን። ወ ው ዊ ዋ ዌ ው ወ ከዛ እዚህ ላይ አይኖረንም። አ ኡ ኢ አ ኤ እ ኦ ከዚህ ላይም አይኖረንም። እቺ ፊደል ከዚች ጋር ትመሳሰላለች። እሺ በነገራችን ላይ እዚህ ጋር ተመሳሳይ እንደሆኑ ማወቅ አለባችሁ። እቺም አ ነው፣ እቺም አ ነው የምትባል። ከዛ ዘ ዙ ዚ ዛ ዜ ዝ ዞ ከዛ ዟ ዠ ዡ ዢ ዣ ዤ ዥ ዦ ከዛ ዟ እንላለን ማለት ነው። ስለዚህ በዚህ ረድፍ ያሉትን በዚህ መንገድ አይተናል ማለት ነው። እንግዲህ ከእናንተ ደግሞ አሁንም እንደ ቤት ስራ ወደታች በዚህ በኩል ማለት
አሁን ወደዚህ ነው ያነበብኳችሁ። ወደዚህ ማንበቡን ደግሞ ራሳችሁን ተፈትናላችሁ ማለት ነው። ምክንያቱም አሁን አንዳንድ ተማሪ ወደዚህ ማንበብ ይቀለዋል፣ ወደ ታች ስናስነብባቸው ደግሞ ይጠፋባቸዋል። ለምንድን ነው? በዜማ ነው የያዙት። ዝም ብለው ሃሁ ሂሃ ሄ ሂሆ ላሉ ሊላሌ ሊሎ የሚለውን ማለት ነው። እንደሱ መሆኑን ለማስቀረት እንደዚህ ወደ ታች ታነቧቸዋላችሁ ማለት ነው። ኦኬ አሁን ወደዚህኛው እንመለስና ይቺ ደግሞ የነች የ ዩ ይ ያ የ ይ ዮ ከዛ እዚህ ላይ አይኖረንም ደ ዱ ዲ ዳ ዴ ድ ዶ ዷ እሺ ጀ ጁ ጂ ጃ ጄ ጅ ጆ ከዛ ጇ ገ ጉ ጊ ጋ ጌ ግ ጎ ከዛ ጓ ጠ ጡ ጢ ጣ ጤ ጥ ጦ ከዛ ጧ ጨ ጩ ጪ ጫ ጬ ጭ ጮ ከዛ ጯ ጰ ጶ ጲ ጳ ጴ ጵ ጶ ከዛ ጳ ጸ ጹ ጺ ጻ ጼ ጽ ጾ ከዛ ጿ ጸ ጹ ጺ ጻ ጼ ጽ ጾ ከዚህ ላይ አይኖረንም ማለት ነው። ፈ ፉ ፊ ፋ ፌ ፍ ፎ ከዛ ፏ እሺ ፐ ፑ ፒ ፓ ፔ ፕ ፖ እዚህ ላይ አይኖረንም። ፖ ማለት ትችላላችሁ፣ ግን ቃል የሚጻፍ ቃል የለም በዚህ ይህን ተጠቅመን ማለት ነው። እሺ ቨ ቡ ቪ ቫ ቬ ቭ ቮ ከዛ ቮ ትላላችሁ ማለት ነው። ኦኬ እንግዲህ ይህን ካልኳችሁ እንዳልኳችሁ ወደታች ማንበቡን ራሳችሁ ሞክሩት። የሚከብዳችሁ ከሆነ ግን አይደለም ይሄን እያንዳንዱ ፊደል ደግሞ ቃላት እየመሰረትን ደግሞ እንሰራለን። ግን እንዳልኳችሁ በቃ ባገኛችሁት አጋጣሚ በቃ ቪዲዮ ላይ ተመላለሱበት በደንብ ማለት። ምክንያቱም አንድ ጊዜ ብቻ ስላያችሁ ይህ ዜና አይደለም። ዜና ከሆነ አንድ የሰማነው መረጃ አይጠፋ ነው። ይህ ግን ድግግሞሽ ይፈልጋል። ገብቷችኋል? ደጋግማችሁ ትይዙታላችሁ፣ ለሁል ጊዜም ትጠቀሙበታላችሁ ማለት ነው። ሰው ያው የእናንተን ሐሳብ አስተያየት እቀበላለሁ። ነገር ግን እንግዲህ እንደ ምክር ይህኛውን ወርታች ደግሞ እያነበባችሁት እንድትሞክሩት እጠይቃችኋለሁ ማለት ነው። ምክንያቱም ደብተራችሁ ላይ እየጻፋችሁ ነው መከታተል ያለባችሁ። በፍጹም እያያችሁ ብቻ ተከታተላችሁ አትውጡ። ጊዜ ላይኖራችሁ ይችላል። አይ ነው አሁን በውስጥ መስመር ማስተምራቸው ተማሪዎች የቤት ስራ እንኳን ሳይሰሩ የሚመጡ ልጆች አሉ ማለት በጣም ከስራ ብዛት የተነሳ ማለት ነው። በተለይ ደግሞ አሁን የረመዳን ላይ ምናምን በሚሆን ጊዜ እንኳን ደግሞ በጣም ጊዜ አይኖራችሁም ጭራሽ የቪዲዮ ማያ እንኳን ማለት ነው። ግን ያው ራሳችሁን አሁን ላይ ስራችሁን እየሰራችሁ ባላችሁበት ሆናችሁ ማስተማር ትችላላችሁ በአጭር ጊዜ ማለት ነው። እንግዲህ አንብብልኝ ካላችሁ ደግሞ ወደታችም ሰርቼ ደግሞ ሌላ ቪዲዮ አዘጋጅላችኋለሁ። ለዛሬ ግን ይህን ካየን ይበቃናል። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይገለጽላችሁ። ሰላማችሁ ይብዛ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።